ሰላም እንዴት ናችሁ? በዛሬ ቪዲዮ ለሲኦሲ ተፈታኞች ጥያቄዎችን እንሰራለን። በደንብ ተከታተሉኝ። መጀመሪያው ጥያቄ if the balance of ending inventory overstated by 10,000 ብር then A owner's capital would be overstated by ብር 10,000 B total asset will be understated by ብር 10,000 C liabilities would be overstated by ብር 10,000 D net income would be understated by ብር 10,000 ተቀረቡት አማራጮች ውስጥ ትክክለኛው ምላሽ የሚሆነው ኤ ነው። ኦነርስ ካፒታል ውድ ቢ ኦቨርስቴትድ ባይ ብር 10,000 ይሆናል ማለት ነው። ምክንያቱም ኢንዲንግ ኢንቨንተሪ ኦቨርስቴት በሚሆንበት ጊዜ ኮስት ኦፍ ጉድ ሶልድ አንደርስቴትድ ይሆናል። ኮስት ኦፍ ጉድ ሶልድ አንደርስቴት ሆነ ማለት ግሮስ ማርጅናችን ኦቨርስቴት እንዲሆን ያደርጋል። የዚህ ኢፌክት ደግሞ ኔት ኢንካማችን ኦቨርስቴት እንዲሆን ያደርጋል። የኔት ኢንካሙ ኢፌክት ደግሞ ሪቴንድ ኤርኒንጋችን ኦቨርስቴት እንዲሆን ያደርጋል። ሪቴንድ ኤርኒንግ ከኦነርስ ካፒታል አይተሞች ውስጥ አንዱ ስለሆነ ኦነርስ ካፒታልን ኦቨርስቴት እንዲሆን ያደርጋል ማለት ነው። ሌሎችን ምርጫዎችን ስንመለከት ቢ ቶታል አሴት ዊል ቢ አንደርስቴትድ ባይ 10,000 ይላል። ኢንዲንግ ኢንቨንተሪ ኦቨርስቴት በሚሆንበት ጊዜ ከረንት አሴትም ኦቨርስቴት ይሆናል። የዚህ ኢፌክት ደግሞ ቶታል አሴቱ ኦቨርስቴት እንዲሆን ነው እንጂ የሚያደርገው አንደርስቴት አይሆንም። ምክንያቱም ኢንዲንግ ኢንቨንተሪ የአሴት አይተም ስለሆነ አሴት ውስጥ ያሉት አይተሞች ኦቨርስቴት በሚሆኑበት ጊዜ ቶታል አሴትም አብሮ ኦቨርስቴት ይሆናል እንጂ አንደርስቴት አይሆንም ማለት ነው። ሲ ላይ ደግሞ ያለው ላያቢሊቲ ውድ ቢ ኦቨርስቴትድ ይላል። ከላያቢሊቲ ጋር ኢንዲንግ ኢንቨንተሪ ግንኙነት ስለሌለው ላያቢሊቲን አፌክት አያደርገውም፣ ኦቨርም አንደርስቴትም አያደርገውም ማለት ነው። ዲን ደግሞ ስንመለከት ኔት ኢንካም ውድ ቢ አንደርስቴትድ ይላል። ነገር ግን ኔት ኢንካም ኦቨርስቴት ነው የሚሆነው። ይህ ደግሞ የሚሆንበት ምክንያት ኮስት ኦፍ ጉድ ሶልድ አንደርስቴት ስለሚሆን ግሮስ ማርጅኑ ኦቨርስቴት ይሆናል። ግሮስ ማርጅን ኦቨርስቴት በሚሆንበት ጊዜ ደግሞ ኔት ኢንካምም አብሮ ኦቨርስቴት ይሆናል እንጂ አንደርስቴት አይሆንም ማለት ነው። ስለዚህ ከነዚህ ከቀረቡት አማራጮች ትክክለኛው ምላሽ የሚሆነው ኤ ነው። ኦነርስ ካፒታል ውድ ቢ ኦቨርስቴትድ ባይ 10,000 ብር ይሆናል ማለት ነው። ኢንዲንግ ኢንቨንተሪ ኦቨርስቴት በሚሆንበት ጊዜ። ቀጣይ ጥያቄ ደግሞ ቴስላ ትሬዲንግ ፐርፎርምስ ኤ ሰርቪስ በት ኖት የት ሬሲቭድ ፔመንት ኤ ሜክስ ኖ ኢንትሪ አንቲል ካሽ ኢዝ ሬሲቭድ ቢ ዴቢት ካሽ ኤንድ ክሬዲት ሰርቪስ ሬቨኑ ሲ ዴቢት አካውንት ሬሲቨብል ኤንድ ክሬዲት ሰርቪስ ሬቨኑ ዲ ዴቢት ሰርቪስ ሬቨኑ ኤንድ ክሬዲት ሊያቢሊቲ። ጥያቄውን በደንብ ካስተዋላችሁ ቴስላ ሰርቪስ ፕሮቫይድ አድርጓል ለከስተመሮቹ፣ ነገር ግን ካሽ አልተቀበለም ማለት ነው፣ ወይም ደግሞ ፔመንት አልተፈጸመለትም። እንደዚህ በሚሆንበት ጊዜ ካሽ ቤዝስ ከሆነ የምንከተለው ምንም አይነት ኢንትሪ አንመዘግብም፣ ምክንያቱም ካሽ ስላልተከፈለው። ነገር ግን አይፋሬስን እንደ አገር አዶፕት ስላደረግን አይፋሬስ ደግሞ ካሉት ዋነኛ ፕሪንሲፕሎች አንዱ አክሯል ቤዝ ነው። በአክሯል ቤዝ ደግሞ ኢቨንቱ ካሽ ኖረውም አልኖረውም ኦከር ካደረገ ትራንዛክሽኑን መመዝገብ ይኖርብናል ማለት ነው። ስለዚህ የዚህን ትራንዛክሽን ስናሳልፍ ቴስላ ትሬዲንግ ልክ ሰርቪሱን ፕሮቫይድ በሚያደርግበት ጊዜ ካሽ ስላልተቀበለ አካውንት ሬሲቨብል ዴቢት እናደርጋለን፣ ክሬዲት ላይ ደግሞ ሰርቪስ ሬቨኑ ብለን እንመዘግባለን ማለት ነው። ስለዚህ ከነዚህ ከቀረቡት አማራጮች ትክክለኛው የሆነው ሲ ነው። ዴቢት ላይ አካውንት ሬሲቨብል፣ ክሬዲት ላይ ሰርቪስ ሬቨኑ። ሌሎቹን ስንመለከት እንግዲህ ኤ ላይ ያለው ምንም አይነት ኢንትሪ አናሳልፍም ነው የሚሆነው። ካሽ ቤዝስ ቢሆን ኖሮ የምንከተለው ምንም አይነት ኢንትሪ አናሳልፍም ነበረ። ነገር ግን አክሯል ቤዝ ስለሆነ የምንከተለው ትራንዛክሽን ማሳለፍ ይኖርብናል። ቢ ላይ ደግሞ ያለው ዴቢት ላይ ካሽ ነው የሚለው ምንም አይነት ካሽ ስላልተቀበልን ካሽ ብለን አንመዘግብም ማለት ነው። ዲ ላይ ደግሞ ያለው ዴቢት ላይ ሰርቪስ ሬቨኑ፣ ክሬዲት ላይ ደግሞ ሊያቢሊቲ ነው የሚለው ይሄኛውም ኢንትሪ ትክክል አይደለም። ምክንያቱም የሬቨኑ ኖርማል ባላንሱ ክሬዲት ነው እንጂ ዴቢት አይደለም። በዛ ላይ ደግሞ ቴስላ ሰርቪስ በማቅረቡ ምክንያት ኮሌክት የሚያደርገው ነገር አለው እንጂ ምንም አይነት ዕዳ የለውም ማለት ነው በዚህ ትራንዛክሽን መሰረት። ስለዚህ ትክክለኛው ምላሽ የሚሆነው ሲ ላይ ያለው አካውንት ሬሲቨብል ዴቢት ይደረጋል፣ ክሬዲት ላይ ደግሞ ሰርቪስ ሬቨኑ ተብሎ ይመዘግባል ማለት ነው። ቀጣይ ጥያቄ ደግሞ which of the following action by the government is most likely to increase the money supply in an economy ነው የሚለው። ለዚህ ትክክለኛ ምላሽ የሚሆነው ሲ ላይ ያለው ነው። ባይንግ ቦንድስ ኢን ደ ማርኬት የሚለው ነው የሚሆነው። ይሄ የሚሆንበት ምክንያት እንግዲህ መንግስት ከኢኮኖሚ ቦንድ በሚገዛበት ጊዜ ኢኮኖሚው ላይ ሰርኩሌት የሚያደርገውን የገንዘቡን መጠን እንዲጨምር ነው የሚያደርገው። ቦንድ ገዛ ማለት በነገራችን ላይ የብድር ሰነድ ገዛ ማለት ነው። የብድር ሰነድ ገዛ ማለት ደግሞ መንግስት የብድር አቅርቦት እየሰጠ ነው ማለት ነው። ስለዚህ ብድር ሲያቀርብ ኢኮኖሚው ላይ ተጨማሪ ገንዘብ ኢኮኖሚው ላይ እየተረጨ ነው ማለት ነው። እንደዚህ በሚሆንበት ጊዜ ኢኮኖሚው ላይ ሰርኩሌት የሚያደርገው የገንዘብ መጠን ይጨምራል ማለት ነው። ሌሎችን ምርጫዎችን ስንመለከት ኤ ላይ ያለው ኢንክሪዝ ዘ ሪኳየርድ ሪዘርቭ ሬሾ ዋይል ሴሊንግ ቦንድስ ኢን ደ ማርኬት ነው የሚለው። ይህ የማይሆንበት ምክንያት እዚህ ጋር ሁለት አክሽኖች ናቸው ያሉት። የመጀመሪያው አክሽን
ማርኬቱ ላይ ቦንድም እየሸጠ ነው። በተመሳሳይ ደግሞ ሪኳየርድ ሪዘርቭ ሬሾም እንዲጨምር አድርጓል። ይሄ እንግዲህ የመንግስት አክሽን ነው። በነገራችን ላይ ሪኳየርድ ሪዘርቭ ሬሾ ማለት ባንኮች ሪዘርቭ አድርገው ማስቀመጥ የሚገባቸው መያዝ ያለባቸው የገንዘብ መጠን ነው። ይህ ማለት ሪኳየርድ ሪዘርቭ ሬሾ አነስተኛ በሚሆንበት ጊዜ ባንኮች የሚያበድሩት የገንዘብ መጠን ከፍተኛ ይሆናል። ባንኮች ከፍተኛ የሆነ ብድር በሚሰጡበት ጊዜ ደግሞ ኢኮኖሚው ላይ ከፍተኛ የሆነ ገንዘብ ሰርኩሌት የሚያደርግ ነው ማለት ነው። በሌላ በኩል ደግሞ ስንመለከተው ሪኳየርድ ሪዘርቭ ሬሾ ከፍተኛ እንዲሆን በሚደረግበት ጊዜ ባንኮች መያዝ ያለባቸው ሪዘርቭ ከፍተኛ እንዲሆን፣ ከፍተኛ የሆነ ገንዘብ ሪዘርቭ እንዲያደርጉ በሚደረጉበት ጊዜ ባንኮች የሚያበድሩት የገንዘብ መጠን አነስተኛ እንዲሆን ያደርጋል። የሚያበድሩት የገንዘብ መጠን አነስተኛ ሆነ ማለት ደግሞ ኢኮኖሚው ላይ ሰርኩሌት የሚያደርገው የገንዘብ መጠን እንዲቀንስ የሚያደርግ ይሆናል። ይህን በነገራችን ላይ ሬጉሌት የሚያደርገው ብሔራዊ ባንክ ነው ወይም ደግሞ ሴንትራል ባንክ ነው። ኢኮኖሚው ላይ ያለውን የገንዘብ እንቅስቃሴ አይቶ ወይም ደግሞ የኢኮኖሚውን ጤነኝነትና ሌሎችንም ሁኔታዎች በማየት ሪኳየርድ ሪዘርቭ ሬሾን እንዲጨምር ሊያደርግ ይችላል ወይም ደግሞ እንዲቀንስ ሊያደርግ ይችላል ማለት ነው። ስለዚህ ይህን ስንመለከተው ይህ ሪኳየርድ ሪዘርቭ ሬሾ እንዲጨምር ነው ያደረገው መንግስት። ሪኳየርድ ሪዘርቭ ሬሾ ጨመረ ማለት ደግሞ ባንኮች ከፍተኛ የሆነ ገንዘብ በሪዘርቭ መልክ እንዲይዙ ተደርገዋል ማለት ነው። እንደዚህ በሚሆንበት ጊዜ የሚያበድሩት የገንዘብ መጠን አነስተኛ እንዲሆን ነው የሚያደርገው ማለት ነው። ይህ ሆነ ማለት ደግሞ ኢኮኖሚው ላይ ሰርኩሌት የሚያደርገው የገንዘብ መጠን ዝቅተኛ እንዲሆን ያደርጋል ማለት ነው። ከዛ በተጨማሪ እዚህ ጋር ሁለት አክሽን ያለው መንግስት ቦንድን ደግሞ በኢኮኖሚው ላይ እየሸጠ ነው። መንግስት ቦንድ ሸጠ ማለት መንግስት እየተበደረ ነው ማለት ነው። ከኢኮኖሚው ተበደረ ማለት ኢኮኖሚው ላይ ያለውን ገንዘብ ኦብዘርቭ እያደረገው ነው ማለት ነው። እንደዚህ በሚሆንበት ጊዜ ደግሞ ኢኮኖሚው ላይ ሰርኩሌት የሚያደርገው ገንዘብ እየቀነሰ እንዲሄድ ያደርጋል ማለት ነው። ስለዚህ ይሄ መኒ ሰፕላይ እንዲቀንስ ነው እንጂ የሚያደርገው የሚጨምር አይደለም። ስለዚህ ትክክለኛ ምላሽ አይሆንም ማለት ነው። ቢ ላይ ያለው ደግሞ የኤ ተቃራኒ ነው። decreasing the required reserve ratio while selling bonds in the market ነው የሚለው። ኤ ላይ እንደቀረበው ሁሉ ቢ ላይ ያለውም አክሽን ሁለት አይነት ነው፣ ግን አክሽኖቹ ተቃራኒ ናቸው እርስ በርሳቸው ማለት ነው። የመጀመሪያው አክሽን እንግዲህ ሪኳየርድ ሪዘርቭ ሬሾ እንዲቀንስ ነው ያደረገው። ይህን በማድረጉ ምክንያት መኒ ሰፕላይ ማርኬቱ ላይ እንዲጨምር ያደርገዋል። ነገር ግን ቦንድ ደግሞ እየተሸጠ ስለሆነ መንግስት ቦንድን ሸጠ ማለት ደግሞ ኢኮኖሚ ላይ ሰርኩሌት የሚያደርገው ገንዘብ እንዲቀንስ ነው የሚያደርገው። ስለዚህ እርስ በርሱ የሚጣፋ አክሽን ነው ቢ ላይ ያለው ማለት ነው። ሲ ላይ ያለው ትክክለኛው ምላሽ ነው። አስቀድሜ እንደነገርኳችሁ መንግስት ከኢኮኖሚ ላይ ቦንድ ገዛ ማለት ብድር እየሰጠ ነው ማለት ነው። ብድር ሰጠ ማለት ደግሞ ኢኮኖሚ ላይ የገንዘብ ሰፕላዩ እንዲጨምር ነው የሚያደርገው፣ ወይም ደግሞ ኢኮኖሚ ላይ ሰርኩሌት የሚያደርገው የገንዘብ መጠን እንዲጨምር ነው የሚያደርገው። ዲ ላይ ያለው none of the above would be any effect on the money supply ነው የሚለው። ሲ አፌክት ስለሚያደርግ ትክክለኛው ምላሽ የሚሆነው ሲ ይሆናል ማለት ነው። ሌላኛው ጥያቄ all of the following are considered asset account except A short term investments, B land, ሲ ካፒታል ስቶክ፣ ዲ ካሽ። ከነዚህ ከቀረቡት ምርጫዎች ውስጥ ትክክለኛው ምላሽ ወይም ደግሞ አሴት ያልሆነው ካፒታል ስቶክ ነው። ሾርት ተርም ኢንቨስትመንት አሴት ውስጥ ነው የሚካተተው። እንግዲህ ሾርት ተርም ኢንቨስትመንት የሚባሉት ታይም ዲፖዚት ከአንድ ዓመት በታች በሚሆንበት ጊዜ፣ ለ6 ወር ወይም ደግሞ ለአንድ ዓመት በሚሆንበት ጊዜ ሾርት ተርም ኢንቨስትመንት ውስጥ የሚካተት ይሆናል። ሌላኛው ኦቨርድራፍትም እንደዚሁ እስከ አንድ ዓመት የሚቆይ ከሆነ ሾርት ተርም ኢንቨስትመንት ውስጥ የሚካተት። ሌሎችም የሾርት ተርም ኢንቨስትመንት አይነቶች አሉ። ኢንቨስትመንት ራሱ የአሴት ፓርት ነው። ስለዚህ ኤ አይሆንም ማለት ነው። ቢ ላንድም ፊክስድ አሴት ነው፣ አሴት ውስጥ የሚካተት ነው። ዲ ካፒታል ስቶክ አሴት አይደለም፣ የካፒታል አይተም ነው። ስለዚህ ትክክለኛው ምላሽ እሱ ይሆናል ማለት ነው። ካሽም ዋነኛው አሴት ነው። ስለዚህ ካሉት አማራጮች ውስጥ አሴት ያልሆነው ካፒታል ስቶክ ነው። ሌላኛው ጥያቄ ደግሞ in the time of inflation which method of inventory costing resulted in higher amount of cost of goods sold? A weighted average, B FIFO, C specific item costing, ዲ ሊፎ። እንግዲህ ከነዚህ ከቀረቡት አማራጮች ትክክለኛው ምላሽ ዲ ሊፎ ነው የሚሆነው። በኢንፍሌሽን ወቅት ኮስት ኦፍ ጉድ ሶልድን ከፍተኛ እንዲሆን የሚያደርገው ሊፎ ሜተድ ስለሆነ ትክክለኛው ምላሽ ሊፎ ነው። ይሄ የሚሆንበት ምክንያት እንግዲህ ቀድሞ የገባው ኢንቨንተሪ ኢንዲንግ ኢንቨንተሪ አካውንት ውስጥ ነው የሚቀመጠው። መጨረሻ ላይ የገባው ኢንቨንተሪ ግን ይሸጣል ማለት ነው። ኢንፍሌሽነሪ ኢኮኖሚ በሚሆንበት ጊዜ ወደ መጨረሻ ላይ የገዛናቸው ኢንቨንተሪዎች ኮስታቸው ከፍተኛ ስለሆነ ኮስት ኦፍ ጉድ ሶልዱ ከፍተኛ ይሆናል ማለት ነው። ስለዚህ ኮስት ኦፍ ጉድ ሶልድን ትልቅ እንዲሆን የሚያደርገው ሊፎ ሜተድ ነው ማለት ነው። በዌይትድ አቨሬጅ ሲሆን ባላንስ የማድረግ ነገር አለው። ቀድሞ የገባውን ኢንቨንተሪ በአነስተኛ ዋጋ የተገዛውና ወደ መጨረሻ አካባቢ ኢንፍሌሽኑ ከፍተኛ በሆነበት ጊዜ ወይም ደግሞ የዋጋ ጭማሪ ባለበት ጊዜ የተገዛውን ኢንቨንተሪ አቨሬጅ ስለሆነ የሚወሰደው ባላንስ ነው የሚያደርገው። ኮስት ኦፍ ጉድ ሶልድን
አያጋንነውም፣ እንደዚሁም ደግሞ አነስተኛ እንዲሆንም አያደርገውም። ስለዚህ አቨሬጅ ስለሆነ የሚወሰደው ባላንስ የማድረግ አቅም አለው ማለት ነው። ፊፎ ሜተድ በሚሆንበት ጊዜ ደግሞ ኮስት ኦፍ ጉድ ሶልድን አነስተኛ እንዲሆን ነው የሚያደርገው። ምክንያቱም ቀድሞ የገባ ወይም ደግሞ ዋጋ ከመጨመሩ በፊት የገዛናቸው ኢንቨንተሪዎች ስለሆኑ ቀድመው የሚሸጡት ኮስት ኦፍ ጉድ ሶልዱ ቀድመን በገዛነው ዋጋ ስለሆነ ሪከርድ የሚደረገው ኮስት ኦፍ ጉድ ሶልዱ አነስተኛ እንዲሆን ያደርጋል ማለት ነው። ኢንዲንግ ኢንቨንተሪው ደግሞ ከፍተኛ እንዲሆን ያደርጋል ፊፎ ሜተድ። ስፔሲፊክ አይተም ኮስቲንግ ሜተድ በሚሆንበት ጊዜ ፕሪሳይስሊ እያንዳንዱ ኢንቨንተሪ በተገዛበት ዋጋ ኮስት ኦፍ ጉድ ሶልዱ በዛው ልክ ሪከርድ ስለሚደረግ ስፔሲፊክ አይተም ኮስቲንግ ሜተድ ፕሪሳይዝ ስለሆነ ይሄ እንደውም ብዙ ጊዜ የሚያገለግለው ትላልቅ ኢንቨንተሪዎችን ለሚነግዱ ነጋዴዎች የሚሆን ሜተድ ነው። ዲ ላይ ያለው ደግሞ ቀድሜም እንደነገርኳችሁ ሊፎ ሜተድ በኢንፍሌሽነሪ ኢኮኖሚ ውስጥ ሊፎን በምትጠቀሙበት ጊዜ ኮስት ኦፍ ጉድ ሶልድን ትልቅ ያደርጋል ማለት ነው። በነገራችን ላይ ኮስት ኦፍ ጉድ ሶልድ ትልቅ ሆነ ማለት ግሮስ ማርጅናችሁ አነስተኛ እንዲሆን ያደርጋል። ግሮስ ማርጅን አነስተኛ ሆነ ማለት ደግሞ ኔት ኢንካማችሁ አነስተኛ ይሆናል ማለት ነው። እንደዚህ በሚሆንበት ጊዜ ደግሞ ታክሰብል ኢንካማችሁ ዝቅተኛ ይሆናል። የምትከፍሉት የታክስ መጠን አነስተኛ እንዲሆን ያደርጋል ማለት ነው። ለዛ ነው እንግዲህ ብዙ ካምፓኒዎች ሊፎ ሜተድን መጠቀም ይፈልጋሉ። አሁን ባለው ሁኔታ እንግዲህ አይፋሬስ ሊፎን አስወጥቶታል። ምክንያቱም ኢንዲንግ ኢንቨንተሪ ፕሬዘንት በሚደረግበት ጊዜ ትክክለኛ የማርኬት ቫሊዩን ሪፍሌክት ስለማያደርግ በሚል ማለት ነው። አይፋሬስ ደግሞ ፋይናንሻል ስቴትመንታችን ላይ ፕሬዘንት የምናደርገውን ማርኬቱ ላይ ያለውን ሪፍሌክት በሚያደርግ መልኩ ፕሬዘንት መደረግ እንዳለበት ስለሚያዝ ሊፎ ሜተድን በዚህ ምክንያት ከልክሏል ማለት ነው። ጋፕን የሚጠቀሙ የአሜሪካ ካምፓኒዎች በብዛት ሊፎ ሜተድ ነው ኢምፕሊመንት የሚያደርጉት፣ ምክንያቱም ታክሰብል ኢንካማቸውን ስለሚቀንስላቸው። በነገራችን ላይ አሜሪካን ሀገርም ለመልቲናሽናል ካምፓኒዎች ብቻ አይፋሬስን መጠቀም ከፈለጉ መጠቀም እንደሚችሉ አሜሪካ ፈቅዳላቸዋለች። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ከቪዲዮ ከተጠቀማችሁበት ላይክ፣ ሼር አድርጉ። ለቤኮ ቲዩብ እንግዳ ከሆናችሁ ደግሞ ሰብስክራይብ አድርጉት። አብራችሁኝ ስለቆያችሁኝ አመሰግናለሁ። ቻው